አገልጋዮች የሚኖሩበት መነኮሳትና የዘጉ አባቶች ታይ ሲሆኑ ላይ መርጌቶች የሚያገለግሉ ባለትዳር የሚኖሩበት በዚህ በክልሉ የሚኖሩበት በዙሪያው ማለት ነው። ይሄ ዋሻ ደግሞ ተሰውሮ የነበረ ነው። እግዚአብሔር ያነጸው ነው እንጂ እኛ ቆፍረን ያወጣነው አይደለም። ስታዩት ይሄ ጭሱ የጠገበ ነው። ዙሪያውን የምታዩት በማይቀር በተለያዩ የጠገበ ነው። ይሄን ባለውለታ የነበረው ነው። ይሄ ዋሻ ማለት ነው። ይሄው በሬ ዋሻ ተበካው እስከምን ድረስ ነው ብላችሁ እስከ ሰልዬ ድረስ ደብረ ጽጌ ድረስ ጥማኖ በዙሪያው ደግሞ ጥማኖ በዙሪያው ማለት ነው። ስለዚህ ይሄ አሁን እዚህ አካባቢ ዙሪያውን ይሄ ቅርሳማ ቦታ ነው። ቀጣይ ያሉ ስላሴዎች ከዚህ ነው የወጡት። ስላሴዎች እዛኛ ነው ቀጣይ ያለው ቤተ መቅደሱ። ከዛ በኋላ ሰሌ ኪዳነ ምሕረት ከዚህ ነው የወጣችው። ጊዮርጊስ ከዚህ ነው የወጣው። ዮሐንስም ከዚህ ነው የወጣው። ልደታ ከዚህ ነው ሄደችው። አሁን ባለ ቅርሳማ የሆነ ቦታ ማለት ነው። በዙሪያው ያልወጡት ታቦታት ይኖራሉ። ግን እዚህ ቦታ ላይ በወዲትም ጊዜ በጣሊያንም ጊዜ ቅደም ተከተል ይሄ እዚህ ቦታ ላይ ቅርሱ የተዳነበት ነው። የዳነበት ቦታ ነው። ባለውለታ የሆነ ቦታ ነው። ቅድም መምህሩ አስተላልፎላችኋል። አንድ ነው በራፉ። የት አለ? ሌላ እኮ የለም እኮ። ያቺ ጋር ነው መግቢያ ያለችው፣ ሌላ የለም። ዙሪያውን ቶላይ ተታች ሲመጣ አይታይም። በገደል የተከበበ ነው። ማንም አይደርስበትም። ዋሻው ማለት ነው። ባለ ቅርሳማ የሆነ እዚህ ቦታ ላይ ታቦታቱን ሁሉ ይዘው እስከ 500 ሰው የዳነበት ነው። በወዲትም ጊዜ በጣሊያንም ጊዜ ትፈጅ ከዚህ ቦታ ላይ ዛሬ ሰርጋችን ነው እያሉ ከደብረ ሊባኖስም ከዙሪያው ማለት ነው ሽንኩርት ሄደው ታርደውበታል። በጣሊያን ጊዜ ሰምታችኋል። እስከ 40 ቀን ድረስ ብርሃን ወርዷል። የሳቸው መታሰቢያ በየዓመቱ እዚህ ቦታ ላይ ግንቦት 13 ቀን እናከብራለን። የተፈጁበት ስለሆነ ማለት ሰማዕትነት የተቀበሉበት ስለሆነ ይሄ መታሰቢያ ማለት ነው። ቀደም ሲል ምን ይባል ነበረ? ስለዚህ ወቀድም መምህሩ ጠቅሶላችኋል። ወርቅ ዋሻ ይባላል ማለት ነው። ከዚያ በፊት የነበረው መሃል ላይ ነው ወርቅ ዋሻ የሚባለው። ቅርሱን ስላዳነ ማለት ነው። የመጀመሪያ አባታችን አቡነ ተክለ ሃይማኖት ገድል ላይ አቡሻ ይላል። ወርቅ ዋሻ፣ ወበሬ ዋሻ ሶስት ነው ስሙ። ለምን ታቦቱ ከኢየሩሳሌም መቼም አለ ዞሮ ማለት ነው። ምንድነው ወሎ ማለት ነው። ወሎ አካባቢ ማለት ነው። እዛ ነው ያርፎ ወደዚህ እንግዲህ በካህናት ተመርተው ነው ይሄንን ቦታ ለማቅናት ከዘጋመል ጀምሮ ቦታውን ለማቅናት እዚህ ቦታ ላይ የታዘዙ ለብቻው አለ። በምን ላይ ነው በህልም የሚያሳያቸው? በወይፈን ላይ ነው። ወይፈኑ ነው እያናገራቸው የነበር። ከዛም በኋላ ሶስት አቅኒ ሆነው ነው የመጡት። አንደኛው የመጀመሪያው ሁለቱ እዚህ ሲደርሱ አንደኛ ጉቱ መንጠር ይባላል። እዚህ ታች ነው ወደዚህ ሊያቀና ሲመጣ ይሞተው። በዚያም በወቅቱ በመከራ ዘመን ስለታዘዙ ስለዚህ ወይፈኑ እየመራቸው ሌሎቹ ዘጋመል ቀሩ፣ ሌሎቹ ደብረ ሊባኖስ ቀሩ። እዚህ የመጡት ግን ምንድነው ወይፈኑ እየመራቸው ይዘው መጡ። ታቦቱን ይዘው መጡ። የመጀመሪያው ታቦት ማን ነበር? መድኃኔዓለም ነው። ዛሬ ደብረ ዘይት የሚከብሩ። ከዚያ ተክለ ሃይማኖት፣ ከዚያ ሌሎቹ ታቦታት ደግሞ ቅደም ተከተል ማለት ነው። ይሄ ማለት አሁን ዛሬ ያከበርነው ያንን መታሰቢያ ለማድረግ ነው። የነዚህን የ12ቱን ቤተ መቅደስ ዙሪያውን ስታዩት የነዛ መታሰቢያ ለማድረግ ነው። ከዚህ ወጣ ታቦታት አለ፣ ያለም አለ። ደብረ ሊባኖስ የተቀመጠ አለ። ቅርሱ በነበረበት ነው የተቀመጠው ማለት ነው። ይሄን ቅርስ እንጠብቀው ብለን ነው ወደ እናንተ እየጮህን ያለው። እኛ የቅርብ ተጠሪ ነን። እናንተ ደግሞ ባላችሁ በምትችሉት አቅም ይህንን ቦታ እንግዲህ መጠበቅ ያስፈልገናል። ባለውለታ የነበረ ቦታ ነው ማለት ነው። ስለዚህ
እንግዲህ መኪና ቢገባበት ነገር ቦታ አይበቃም ነበር። ጊዜ ገቢር ለእግዚአብሔር ነው። ጊዜው ደርሶ ነው ዛሬም አሁን ይሄም ነገር ሊፈልቅ የቻለውና ሁሉም ማለት ነው። ስለዚህ የመጀመሪያው አቡሻ፣ ቀጥሎ ወርቁ ዋሻ፣ ቀጥሎ ወበሬ ዋሻ። ከዛ ወይፈኑ እየመራቸው የታደረሳቸው እዚህ አድርሶ ተመለሰ። ምን ይባላል? ወበሬ ማለት ያው በሬ ነው። በሬ የበሬ ጥሪ ማለት እኮ ነው። በሬው ቁም ማለት ነው አይደል? አይደል እንዴ? አይ ተሳስቸም ከሆነ አያባ ተሳስተሃል ማለት ትችላለህ። በሬው ቁም ማለት ነው። በሬው ቁም ነው። ስለዚህ እንግዲህ ወይፈኑ አደረሳቸው። ከዚያ በኋላ አሁን ዛሬ የሚጠራው ወበሬ ዋሻ ይባላል። ስሙ የወጣበት ይሄ ነው ለማለት ነው። ባለውለታ የነበረ ቦታ ነው። ስለዚህ በ12ኛው ክፍለ ዘመን እንትን ያለ ነው። ርስት ጉልት ነበረው። ብዙ ገዳ ብዙ እናቶች አባቶች ብዙ ነበሩ። እነሱ የሉም። ቦታውን አሁን ግን ግማሽ ወደ ደብረ ሊባኖስ፣ ግማሽ ወደ ተለያየ ቦታ መኪና ስለማይገባው የሚረዳቸው የለም። ቅደም ተከተል እያለ ያው ቦታው እዚህ ላይ ደረሰ። አሁን ግን መመለስ አለብን ነው። ሁላችንም መመለስ አለብን። 50 ሎሚ ለአንድ ሰው ምኑ ነው? ለብዙ ሰውስ ጌጡ ነው። ስለዚህ ተባብረን ከሰራ ነው በአንድ ጊዜ እንሰራዋለን። ይሄ እኮ አጭር ነው። ምንም ነገር ብዙም ከላይ ጣሪያ ያስፈልገው ታቹን ግድግዳና ውስጡን አስተካክሎ ቶሎ ወደ አስተካክለን ወደ ነበረበት ቦታ መመለስ ለማለት ነው። አሁን እኛ ድሮ የተቀበረበትን ጉድጓድ ሁሉ ዙሪያውን ደፍነነው ነው እንጂ ብዙ በየአቅጣጫው ነው ጉድጓዱ የተቆፈረው። እየቆፈሩ የተቀበረው እየተቆፈረ ያዘጋጁበት ማለት ነው።